ቢስሚላህ አሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እስቲ ይህንን ፋላሲ አይተን እንመለስና የምናወራበት ይሆናል። ቁርአን ሙሉነቱና በቂነቱ የሚረጋገጠው ሌሎች ሰው ሰራሽ ኪታቦችን ስንጨምርበት ነው። እንዲሁም ደግሞ አላህ እንደነገረን ቁርአን በዝርዝር የተወረደም የተብራራም አይደለም። እንደዛ ካልንማ እስከዛሬ ከሰው ወደ ሰው እየተሸጋገሩ የመጡ ሰው ሰራሽ አምልኮዎች ውሃ ሊበላቸው ነው። ፎልስ ኢኩቫለንስ ወይም የውሸት አቻነት እንለዋለን። ከቁርአን ውጪ ያሉ መጻሕፍት በሙሉ አንድ አይነትና እኩል ናቸው ብሎ መፈረጅና አንድ አይነት ብያኔ ወይም አንድ አይነት ፍርድ ተግባራዊ እንድናደርግባቸው የማድረግና የማሳሳት አካሄድ ይህ ፎልስ ኢኩቫለንስ ይባላል። ትንሽ ዘርዘር ስናደርገው አንድ ተራ ልብ ወለድ መጽሐፍም ወይም ደግሞ የዑለሞች መጽሐፍም ሊሆን ይችላል ከመልእክተኛው ሰለላሁ ዐለይሂ ወሰለም ሐዲሶች አንድ አይነት ናቸው። ስለዚህ ልብ ወለድ መጽሐፍ ብንተው እንደማንጎዳው ሁሉ ሐዲስንም ብንተው ምንም አይነት ጉዳት የለውም። ዋናው ቁርአን ነው ብሎ የመልእክተኛውን ዐለይሂ ሰላቱ ወሰላም ንግግር ከተራ ልብ ወለድና ከሌሎች ጋር የማወዳደር አንድ ሚዛን ላይ የማስቀመጥ አንድ ጠረጴዛ ላይ የማስቀመጥ አካሄድ ይህ ፎልስ ኢኩቫለንስ ወይም የውሸት አቻነት እንለዋለን። እንዴት ሆኖ ነው አላህ በራሱና በሰዎች መካከል መልእክት አድራሽ እንዲሆኑ የመረጣቸው ሰው ንግግርና የአንድ ተራ ልብ ወለድ ጸሐፊ በተጨባጩ ዓለም ሳይሆን በልብ ወለድ ዓለም በምናባዊው ዓለም ካስገኘው ከጻፈው መጽሐፍ ጋር የሚወዳደረው? አላህ አደራ ሰጥቷቸው አደራቸውንም ያለ ምንም ማጓደል የተወጡን ነቢይ አደራቸውንም ያለ ምንም ማጓደል በመወጣታቸው የተነሳ ሰዎችን ከጨለማዎች ወደ ብርሃን የመሩ በባዕድ አምልኮ ግራ ከመጋባት አንዱን አምላክ ብቻ እንዲያመልኩ የመሩን ነቢይ ሰዎች ራሳቸውን የመሰለ ሰውን ከማምለክ ነፃ ያወጡን ነቢይ ንግግር ሰዎች ራሳቸው ለቀረጹት ነገር እንዳይሰግዱ ያስቻሉትን ነብይ ንግግር ከተራ ልብ ወለድ ጽሑፍ ጋር እኩል ነው እንዴት ይባላል? ከዑለሞች ንግግር ጋርስ ቢሆን እንዴት ይወዳደራል? እውነት ግን ህሊናህ አእምሮህ ከራስህ ጋር ነው? እንዴት ሆኖ ነው ከጥንቆላ ከመተት ከምቀኝነት እንድንወጣ ሰበብ የሆኑ በምትኩም ይቅር ባይነት ሆደ ሰፊነት አዛኝነት እውነተኝነትን እንድንላበስ ምክንያት የሆኑንን የታላቅ መልእክተኛን ሰለላሁ ዐለይሂ ወሰለም ንግግርና የአንድ ደራሲ ንግግር እኩል የምታደርገው እኩል አድርገህም የምትጨረግደው? ለማንኛውም ወገናችን በዚህ መልኩ ሐዲስን የማጣጣልና የማራከስ አካሄድ ብዙ አያስኬድህም። ያው ሁሉም ጨዋሂ ተከታይ አጣምና የተወሰኑ ተከታዮችን ታፈራ ይሆናል። ነገር ግን ሩቅ አያስኬድህም። ሩቅ እንዲያስኬድህ ከፈለክና የእውቀት ድርቅ የእውቀት ቸነፈር የለብኝ የምትል ከሆነ ማድረግ ያለብህ ኢልመል ሐዲስን ቅራ፣ ኢልመል ሐዲስን ተማር። ከዛ የሐዲስ ዑለሞች ትክክለኛና ትክክለኛ ያልሆነውን ሐዲስ የሚያጣሩበትን ወንፊት ይዘህ ይህን ሐዲስ በዚህ መስፈርቶች የተነሳ አልቀበለውም በል እንጂ የሐዲስ እውቀት ስለሰፋብህ ባህር ስለሆነብህ ወደ ላይ መውጣቱም ተራራ ስለሆነብህ አልቀበለውም ብትል የሰው መሳቂያ ነው የምትሆነው። ለዛሬ በዚሁ እናበቃለን። ነገር ግን ይህ ሰው ንግግሮቹ በአብዛኛው በፋላሲ ወይም በማሳሳት ላይ የተመሰረቱ ስለሆኑ እነዚህን ፋላሲዎች ደግሞ በአንድ ቀን ማካለል ታዳሚን ማሰልቸት ስለሚሆን አላህ ካለ በተከታታይ ክፍሎች የዚህን ሰው የፋላሲ ግንብ በአላህ ፍቃድ የምናፈርስ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።